ሰላም ተማሪዎች ኮር ቪዲዮ ሰላም መጣችሁ። በዛሬው ቪዲዮ ግሬድ 10 ኤዱኬሽን ኒቱ ላይ ያሉትን ጥያቄዎች ደግሞ ከኒቱ ሲዝን ኢን ዘ ዲጂታል ቴክኖሎጂ ኤጅ በሚለው ላይ ጥያቄው ሰነላችሁ ለፈተና ያዘጋጃችኋል በሚል እና እነዚህን ጥያቄዎች ከመስራታችሁ በፊት ይህን ቻናል ሰብስክራይብ አድርጉ። በዚህ ቻናል በተለያዩ ዩኒት ያሉ ሪቪዥኖች እና ልክ እንደዛሬውም ደግሞ የተለያዩ ጥያቄዎችን አንድ ላይ እንሰራለን ማለት ነው። ቀጥታ ወደ ጥያቄው የመጀመሪያው ጥያቄ which of the following best describe the primary negative implication of digital technology on citizen personal life ይላል። A, the risk of personal data exploitation and loss of privacy. B, increased accessibility to global education and resource. C, the simplification of civic engagement through online platform. D, faster communication with the family and friends across distance ይላል። መልሳችን የሚሆነው እዚህ ጋር መልሳችን A ነው የሚሆነው። ምክንያቱም እነዚህ እዚህ ጋር B C D ያወሩ ስለምንድን ነው? ስለ ፖዚቲቭ ኢምፕሊኬሽን ኦፍ ዲጂታል ቴክኖሎጂ ነው። እዚህ ጋር ደግሞ የተጠየቀው ምንድን ነው? ኔጌቲቭ ኢምፕሊኬሽን ወይ ደግሞ አሉታዊ ተግባር የሚባለው ወይ ደግሞ ኢምፕሊኬሽን ማለት ተግባሮት ማለት ነው እና አሉታዊ ደግሞ መጥፎ የሆነ የትኛው ነው? የሪስክ ኦፍ ፐርሰናል ዳታ ኤክስፕሎይቴሽን፣ ሎዝ ኦፍ ፕራይቬሲ ነው ማለት ደግሞ ዲጂታል ቴክኖሎጂ ምን ሊያደርግ ይችላል እያለ ነው። የግል መረጃ ብዝበዛና ግላዊነትን ሊያጠፋ ይችላል ማለት ነው። ወይ ደግሞ የራሳችን ነገር ልናጣ መረጃዎቻችንን ልናጣ እንችላለን ማለት ነው። ቀጥታ ወደ ሁለተኛው ጥያቄ the concept of digital technology ወይ ደግሞ digital ethics primarily involves a citizen responsibility to dash ይላል። A, use digital tools for economic gain only. B, comply with all local and international copyright and intellectual property law. C, prioritize the use of social media over traditional media. D, all ይላል። መልሳችን የሚሆነው እዚህ ጋር B ነው። ምክንያቱም ከጥያቄው ስንጀምር ዲጂታል ኢቲክስ ፕራይመሪሊ ኢንፋዝ የሚያደርገው ነው። በምን ላይ በሲዝን ላይ እየተጠየቀኝ ያለው ምንድነው? ሪስፖንሲቢሊቲ ደግሞ ኃላፊነቱ ነው። ምንድነው ኃላፊነቱ? ኦል ሎካል ኤንድ ኢንተርናሽናል ኮፒራይት ኤንድ ኢንተሌክቹዋል ፕሮፐርቲ ሎውስ ይላል። ይሄ ማለት ምን ማለት ነው? ኮፒራይት ስንል የሰውን ነገር መጠቀም፣ ለምሳሌ ደራሲ ውስጥ ጽፎ ሊሆን ይችላል። በዘፋኞች ደረጃ ደግሞ ግጥምና ዜማ ሊሰረቅ ይችላል። ይሄን ነገር አለማድረግ ወይ ደግሞ ማክበር ማለት ነው። እነዚህ ሎስ የምንላቸው ኮፒራይት ኤንድ ኢንተሌክቹዋል ፕሮፐርቲ ሎ የምንላቸው ማክበር ማለት ነው። ያው ሌሎቹ አይሆንም ማለት ከዚህ ከስቴትመንቱ ጋር አይሆንም። ኤ ሲ እና ዲ ማለት ነው። ሶስተኛው ጥያቄ a key opportunity of digital technology for young citizens in the context of skill development is ይላል። A reduction the need for formal education or schooling. B, an increased reliance on social media for all future employment applications. C, total elimination of the need to interact with teacher or instructor. D, the ability to access e-learning platform and achieve global independence respective of geographic location ይላል። ያው የሶስተኛው መልሳችን ቀላል ነው። መልሳችን ምን ዲ ነው? ጥያቄው ስንነሳው the key opportunity digital for young citizens in the context of skill development ይላል። ምንድነው የሚለን ጥያቄው? ስኪል ዲቨሎፕመንት መሰረት ባረገ መልኩ ምን አይነት ኦፖርቹኒቲ ሊፈጥር ይችላል ዲጂታል ቴክኖሎጂ ደግሞ ታብሌት፣ ስልክ የተለያዩ ነገሮች ለያንግስ ወይ ደግሞ ለታዳጊ ዜጎች ምን ሊፈጠሩ ወይ ደግሞ ምን ኦፖርቹኒቲ ሊኖር ይችላል ነው የሚለው። ዛብስቱ አክሰስ ኢለርኒንግ ፕላትፎርም ነው ማለት ለምሳሌ ኦንላይን ለርኒንግ ሊሆን ይችላል እና ሌሎች ነገሮችን ይፈጥራሉ ማለት። አራተኛ ጥያቄ which of the following is unethical use of digital technology ይላል። A, respecting copyright and intellectual property rights. B, not violating the privacy of the other. C, respecting the term and condition of digital usage. D, all ይላል። ያው እዚህ ጋር ቀላል ነው። D, all ነው የሚሆነው መልሳችን። ይሄ ማለት ደግሞ ኢቲካል ዩዝ ዲጂታል ቴክኖሎጂ ደግሞ ስነ ስርዓት ያለው የዲጂታል ቴክኖሎጂ ወይም የዘመናዊ ሚዲያ ወይም ቴክኖሎጂ አጠቃቀም ነው የሚለው። የመጀመሪያው ኮፒራይት እና ኢንተሌክቹዋል ፕሮፐርቲ ራይትን በደንብ ማክበር ነው። እነዚህ ነገሮች በደንብ ሚኒንጋቸውን በደንብ ነግራችኋለሁ በኋላ ላይ። ሁለተኛው ኖት ቫዮሌሽን ዘ ፕራይቬሲ ኦፍ ዘ አዘር፣ ማንኛውም ሰው የራሱ የሆነ የግለሰብ ፕራይቬሲ ሊኖር ይችላል። ያን ነገር ቫዮሌት አለማድረግ ደግሞ አለመጣስ ነው። ሶስተኛው ደግሞ ሪስፔክት ዘ ተርም ኤንድ ኮንዲሽን ኦፍ ዲጂታል ዩሴጅ ይላል። የሆነ ዲጂታል ዩሴጅ የሆነ ሚዲያ ስንጠቀም የራሱ የሆነ ተርምና ኮንዲሽን ሊኖር ይችላል። ያን ነገር ሪስፔክት ማድረግ ሶመታችን እንዲሆን ማለት ነው። አምስተኛው which one is the example of inappropriate security ይላል። A, failure to protect your identity. B, failure to protect electronic data. C, failure to maintain current software updates on the other computers to protect from computer virus ይላል። D, all ይሆናል።
ያው እዚህ ጋር ቀላል ነው ምን ይላል መጀመሪያቸው ላይ ፌለር ይላል እነዚህ ደግሞ ምንድናቸው ኔጌቲቭ ነው የሚያሳይ ወይ ደግሞ ኢንአፕሮፕሪየት ሴኩሪቲ ነው የራሳችን አይደንቲቲ ማንነታችን ካልተጠበቀ ኤሌክትሮኒክ ዳታችን እና ለምን ካጋለጠን ለኮምፒውተር ቫይረስ ካጋለጠን ምን ነው ኢንአፕሮፕሪየት ሴኩሪቲ እንለዋለን ማለት ነው ስለዚህ what the meaning of anxiety ይላል when become absorbed in virtual world and creating imaginary be a mental health condition involves constant worry, fear, or tension. is misuse of substance and non-substance. D is the mental health condition is marked by deep sadness, loss of interest. ለስድስተኛ የሚሆነው መልሳችን ምንድነው? ቢ ነው። ቢ a mental health condition involves constant worry or tension ይላል። ይሄ አንዚቲ ማለት በአማርኛ ማለት የስሜት መዋዠቅ ማለት ነው። ይሄ ማለት የሆነ ኮንስታንት የሆነ ፍርሃት ሲሰማን ቴንሽን ወይም ጭንቀት ስንገባ የሚፈጠር ነገር ነው ይሄ ሰከንድ ሃንድ ሊቪንግ ነው የሲ ደግሞ አዲክሽን ሚስዝ ኦፍ ሰብስታንስ ይላል እነዚህ ሰብስታንስ የምንላቸው ድራጎች ናቸው ነን ሰብስታንስ ደግሞ እንደ ጋምብሊንግ ቤቲንግ ወይ ደግሞ ቁማር ምናምን የምንላቸው ነን ሰብስታንስ ናቸው ማለት ነው ዲ ኢዝ ኤ ሜንታል ሄልዝ ኮንዲሽን ኢዝ ማርክድ ባይ ዲፕ ሳድነስ ኤንድ ሎስ ኦፍ interest ይላል ዲፕሬሽን ነው ማለት ሰባተኛ the norm of behavior with regards to technology ይላል A digital citizenship D digital literacy C digital piracy D digital security ይላል መልሳችን ነው ለሰባተኛው ይሄ ነው ዲጂታል ሲቲዝንሺፕ ማባጠቃሪ ከቴክኖሎጂ ጋር በተያያዘ ደግሞ ይሄ ዘመናዊ ወይም ዲጂታል ከምንላቸው ጋር የተያያዘ ባህሪው ደግሞ ትክክለኛ የሆነ ተገቢ የሆነ አጠቃቀም ነው ደግሞ norm of behavior ነው regards to technology ማለት ሰባተኛ the act of presenting ideas words and or other intellectual property of other person is one on is termed as ይላል A plagiarism B privacy C cheating D bullying ይላል መልሳችን ነው A plagiarism ነው plagiarism ያለበት ምክንያት ምንድነው አሁን ኮፒራይት እና ኢንተሌክቹዋል ፕሮፐርቲ ሚሊዮን ነምጣ ኢንተሌክቹዋል ፕሮፐርቲ ማለት ማንኛውም ሰው በራሱ አስቦ ያደረገው ነገር ወይ ደግሞ ካንምሮ አፍሪካ ያደረገው ነገር ነው እነዚህ ኢንተሌክቹዋል ወይ ደግሞ ካንምሮ የፈለቁ ነገሮች ናቸው እና ሌሎች ደግሞ ፕሬዘንት ይቀይረ የሆነ የተቀመጠ ሊሆን ይችላል ወርድ ሊሆን ይችላል ለምሳሌ የሆነ ደራሲ ጻፈው ነገር ሊሆን ይችላል ፊልም ሊሆን ይችላል ለምሳሌ አብዛኛው ጊዜውን በሰሞኑ ምንድነው ዘፋኞች ግጥም የተሰረቁ ነው ማለት ያለነሱ ፍቃድ ግጥም የተሰረቀ ወይ ደግሞ ኮፒ የተደረገ ልክ እነዛ ነገሮች ይባላልና ይሄ ምን ይባል ፕላጊያሪዝም ይባል የሰውን ነገር ልክ እንደራስ አድርጎ ማቅረብ ማለት ለጠንያ ጠቂ the act of adapting behavior or conduct to the norms culture or society ይላል ለጠናኛ socialization B social media C security D ነን ይላል ያው ለጠንያ መሳችን ምንድነው socialization ነው የምን ማለት ነው ከአንድ ካልቸር ወይም ሶሳይቲ ጋር ያንደም ወይ ደግሞ አንድ ሶሳይቲ ስንል ካልቸር የራሱ ሊሆን ይችላል ኖርም ሊኖር ይችላል እነዛ ነገሮች አዳፕት ማድረግ ነው ቢሄቪየር ኮንዳክት እነዚህ ነገሮች ማለት አዳፕት ማድረግ ነው ይሄ ምን ይባላል ሶሻላይዜሽን ይባላል አሰኛ which one of the following is not implication of this technology on citizen ይላል A affects the health of citizen eating promotes citizen participation C it increases the vulnerability to cyber crimes D it hinders the smooth flow of information ይላል ያው አሰረኛው ምንድነው ዲኖ ዲ ይሄ ኢምፕሊኬሽን ኖት ኢምፕሊኬሽን ዲታችት ነው ሲዝን ይላል ተግባር ያልሆነው ነው የሚላል ሶ it hinders smooth flow of information እነዚህ ጋር ናቸው affects the health of citizen it promotes citizen participation it increases the vulnerability to cyber crime እነዚህ ነገሮች በፖዚቲቭ ሆነ በኔጌቲቭም ምንድናቸው ማለት ነው ኢምፕሊኬሽን ናቸው ግን ይሄ የዲ ትክክል ነው ማለት ኢምፕሊኬሽን አለ አሳንደኛ the process of teaching learning about technology and use of technology ይላል A digital literacy B digital security C ethical dilemma D ነን ይላል አሳንደኛ መልሳችን ቀላል ነው ዲጂታል ሊተራሲ ይባላል ሊተራሲ ይባላል በራሱ ምንድነው ከሚኒንጉ ስናይ ቲቺንግ ኤንድ ለርኒንግ ነው ሶ እነዚህ ነገሮች ፈተና ላይ ከመጡ መልሳችን ምንድነው ማለት ነው ዲጂታል ሊተራሲ ነው ማለት which one is the advancement of digital technology is the first ground
for the youngest generation to be creative and innovative. Innovation, creative opportunity, information access, social connectivity, learning opportunity. ምን ይላል ጥያቄውን ስንረዳው አሁን ታዳጊው ትውልድ ወይ ደግሞ አሁን የሚመጣው ትውልድ to be creative and innovative ወይ ደግሞ ስራ ፈጣሪ ሊሆን ይችላል የሆነ በቃ ፈጠራ የሚሰራ ሰው እንዲሆን የሆነ ፈርቲል የሆነ ግሮም ነው የተመቻቸ ነገር ማመቻቸት ምን ይባላል innovation and creative opportunity ይባላል ማለት ነው Assessing which of the negative implication of digital technology on citizen ethical value except ይላል Miller except ethical dilemma be increasing uncertainty C creating unhappiness D developing critical thinking ይላል ለአስራስተኛ መልሳችን ምን እንደው ዲ ነው ይሄ ማለት ደግሞ negative implication of digital technology ያልሆኑ ስለሚል ደግሞ አሉታዊ ተግባሮች ያልሆኑ ስለሚል መልሳችን ምን ነው D developing critical thinking ይላል አሁን እዚህ ጋር ethical dilemma increasing uncertainty creating unhappiness like in the negative implication ልንወስዳቸው እንችላለን ግን ልንወስደው ማንችለው እዚህ ወጣ ያለው ምንድነው developing critical thinking ይሄ ምንድነው የፖዚቲቭ implication of digital technology ነው ማለት ነው 14ኛው which one of the following is not the benefit of digital technology to young citizens ይላል to young citizens ይላል it helps to create job opportunity be enhanced access to information C it facilitates the emergence of the dictatorship it improve education and learning ይላል 14ኛው ቀላል ነው ማሰብም አያስፈልግም ምንድነው እዚህ ጋር ዲክታተርሺፕ ይላል ዲክታተርሺፕ ማለት የዲሞክራሲ ተቃራኒ ነው ሶ ጥቅም ያልሆነው ስለሚል ምን ያልመታችን ሲሆናል ማለት ሌሎቹ ለምሳሌ የመጀመሪያው የሁለተኛው እና የአራተኛው ፌዝ ምንድነው ትክክል ይሆናል ማለት ነው እንደዚህ ፖዚቲቭ ናቸው ቤኔፊት ናቸው ማለት ነው 15ኛ the use of digital technology to disseminate information that is false but not create with intention of causing harm is known as A misinformation, B disinformation, C fake news, D cybercrime. እዚህ ጋር መሳችን የሚያመጣው ዲ ነው ማን ኤ ነው ሚስኢንፎርሜሽን ይባላል ሚስኢንፎርሜሽን እና ዲስኢንፎርሜሽን ላይ አይችልም ጋር ፈተና ላይ ማምጣት ስለማይቀር ሚስኢንፎርሜሽን የምንለው እዚህ ላይ ጥያቄ ላይ the use of this technology to disseminate information that is false but not created with the intention of causing harm ይላል አንድ ሰው የለቀቀው ነገር ውሸት ነው ወይ ደግሞ ሐሰት የሆነ ነገር ነው ግን ደግሞ ያ ነገር ይጎዳል ብሎ አይደለም የሚለቀቀው ይሄ እንደዚህ ነው ሚስኢንፎርሜሽን ይባላል ያ ክሬት ያደረገው ሰውዬ ወይ ደግሞ የለቀቀው ሰውዬ ሰዎችን ይጎዳል ብሎ ካልለቀቀው ግን የለቀቀው ነገር ፎልስ ወይ ደግሞ ስህተት ከሆነ ወይ ደግሞ የመጥፋት መረስ ነገር ከሆነ ይሄ ምን ይባላል ሚስኢንፎርሜሽን ይባላል ዲስኢንፎርሜሽን ግን አውቆት ወይ ደግሞ ያን ነገር ተረድቶት ሰው ላይ ጉዳት እንደሚደርስ አውቆ ሲለቀው ዲስኢንፎርሜሽን ይባላል ያው ፌክ ኒውስም ቀላል ነው ሳይበር ክራይም ቀላል ነው ማለት ነው መልሳችን ምን ማለት ይሄ ይሆናል ማለት አሳስነኝ which one of the following are example of inappropriate responsibility ይላል A student copy material of the internet for class project without giving credit to the author B student download illegal material from the internet site C and C D owner መልሳችን ምን ነው ቀላል ነው ዲ ነው inappropriate responsibility ነው ወይ ደግሞ ትክክል ያልሆነ የማይገባ ኃላፊነት ሲወጣ ደግሞ አንድ ሲዝን እንደዛ ያደርግ ነው ይሄ የመጀመሪያው ስቱደንት ኮፒ ሲያደርጉ ወይም ላይክ ከኢንተርኔት ላይ ለአውተሩ ምንም አይነት ክሬዲት ሳይሰጡ ያን ነገር ኮፒ ሲያደርጉና በተለይ ደግሞ ስቱደንት ዳውንሎድ ኢሌጋል ማቴሪያል ፍሮም ኢንተርናል ሳይት ይላል ኢንተርኔት ሳይት ይላል ኢሌጋል ማቴሪያሎች ለምሳሌ ነው ጋይድ መጽሐፍ ሊሆን ይችላል ያስተማሪ ጋይድ መምሪያ ሊያወርዱ ይችላሉ እነዚህ ነገሮች ምንድናቸው inappropriate responsibility ነው ለስቱደንትስ መስታቦይ ዳት ማለት በቃ ያን ነገር አውቢር ማድረግ አለባቸው inappropriate responsibility በዚህ ቤት ይሄንን ነገሮች ተማራላችሁ ማለት ነው 17ኛ ኤሌክትሮኒክ ስታንዳርድ ኦፍ ኮንዳክት ኦር ፕሮሲጀር ይላል ኢቲኬት ቢቲካሊ ማስ አይደንቲቲ ዲስቴክት ይላል መልሳችን የሚሆነው ለ17ኛ ምንድነው ኤ ነው ኢቲኬት ይሄ ምን ማለት ነው ኤሌክትሮኒክ ስታንዳርድ ኦፍ ኮንዳክት ኦር ፕሮሲጀር ኮንዳክት ወይም ፕሮሲጀር የምን ኮንሰፕት ይሆናል የኢቲኬት ይሆናል 18ኛ teachers should inform their students about the situation to protect them from cheating or reading incorrect information these examples are a security
be accuracy or trustworthiness, the confidentiality, the responsibility ይላል። መልሳችን እስቲ እናንተ ምን ትላላችሁ? ይሄ መልሳችን የሚሆነው 18ኛው ቢ ይሆናል። ለ18ኛው ቢሆንበት ምክንያት accuracy and trustworthiness ማለት ነው ትክክለኛነትና እምነት የሚጣል ብቃት ይሄ ማለት accuracy and trustworthiness. So Media should inform their students about the situation to prevent them from seeking any incorrect information. This example ይላል incorrect information እና ሌሎች ነገሮችን ወይ ደግሞ እንደ ሲቲንግ ያሉ ነገሮችን ከዛ እንዲጠበቁ ከመከረ አስተማሪው ምን ይባላል ደግሞ accuracy or trustworthiness ይባላል ማለት ነው። 19ኛው which one of the following the opportunities of digital technology for young citizens are dash ይላል። A information access, B social connectivity, C learning opportunity, D all. መልሳችን ይሆናል ለ19ኛው ጥያቄ D all ይሆናል። ምንድነው የሚለው the opportunity of digital technology for young citizens ይላል። ዲጂታል ቴክኖሎጂ ለያንግ ወይ ደግሞ ለታዳጊ ትውልድ ምን ይፈጥራል ነው የሚለው። መልሳችን የሚሆነው learning access ወይ ደግሞ information access ወይ ደግሞ መረጃ እንዲያገኙ social connectivity እንዲሁም ወይ ደግሞ ማህበረሰብ ግንኙነት እንዲኖራቸው learning opportunity ኦንላይን ሆነ face to face learning opportunity እንዲኖራቸው ያደርጋል ማለት ነው። መልሳችን እንዲሆናል። ያኛ electronic tool system device and resources that generate store or process data are a digital technology, B digital piracy, C plagiarism, D digital system ይላል። ያው ለሃኛ የሚያመልሳችን digital technology ሜዳ ለመጀመሪያው according statement ማለት አለበት። ከተናሪ ጥያቄ ሲሰሩ ስቴትመንቱ መጀመሪያ ማንበብ አለባችሁ። እዚህ ጋር ያለው ቱልስ ይላል። ቱልስ ካለ ዲጂታል ፓይሬሲ አሁንም እነዚህ ዲጂታል ፓይሬሲ ፕላጊየሪዝም እና ዲጂታል ሲዝን እናያቸዋለን በደንብ እነዚህ ነገሮች። ግን እዚህ ጋር ለአሁኑ ቱል ካለ ምን እያለ ነው ማለት ነው? ስለ ዲጂታል ቴክኖሎጂ፣ ስለ ታብሌት፣ ሞባይል ፎን፣ ላፕቶፕ፣ ኮምፒውተር ያወራ ነው ማለት ነው። ሲስተም ዲቫይስ ሪሶርስ that generate store or process data ይላል። ዲጂታል ቴክኖሎጂ ነው ማለት ነው። And the way people make moral decisions and become good may have been shaped by other person who have good ethical behavior is called a self-learning of good habits, by increasing the uncertainty, developing critical thinking, ይላል። መልሱ የሚሆነው ይሄ ነው። self-learning and good self-learning of good habits ይላል። ምንድነው ስቴትመንቱ ስንረዳው አንድ ሰው ከሌላ ሰው ከተማረ ወይ ደግሞ የሆነ ethical behaviorን ከተማረ ይሄ ምን ይባላል ያለው self learning of good habits ደግሞ እዚህ ጋር ስቴትመንቱ ያለው good habits ደግሞ like ethical behaviorዎችን ከለመደ ወይ ደግሞ ከሌላ ሰው ከተማረ ነው የሚለው self ወይ ደግሞ በራሳችን ጥሩ የሆነ ስነ ምግባሮችን ከተማረ ምን ይባላል ይሆናል ወይ ደግሞ self learning of good habits ነው ማለት ሁለተኛው ጥያቄ ደግሞ the act of presenting errors for this or other intellectual property of other person as one on is termed as that. ይህ plagiarism, the privacy, cheating, the bullying ይላል። ያው መልሳችን የሚሆነው ምንድነው? plagiarism ነው። እያንዳንዱን ነገር ደግሞ ወይ ደግሞ የሰውን ሀሳብ ፕሬዘንት ማድረግ ወርድ ይችላል intellectual property ያን ነገር ኮፒ ማድረግ ነው plagiarism ማለት። ይሄን የደገምኩበት ምክንያት አለ። ምክንያቱም እንደዚህ ታሙሻቶች ፈልጋለሁ። plagiarism ማለት እንደሚታወቀው ኮፒራይት ደግሞ intellectual property ራይት መጣፍ ነው ብለናል። ፕራይቬሲ ነው የግለሰብ ምንድነው መረጃ ማለት ነው። cheating ማለት ደግሞ ማለት ነው ማኮረጅ ኮፒ ማድረግ እና plagiarism እና cheating ላይ ባቸው ነገሮች አሉ። እነዚህ ነገሮች ማለት cheating ማለት አንዱ ክፍል ነው ደግሞ ልክ የኮፒራይት ክፍል ሆኖ ግን plagiarism ደግሞ ኮንሲስት ያደርጋል ይሄን ማለት cheating ግን again the broad part ነው ያንደም ነገር present idea where other intellectual property of other person one on is termed as ልክ እንደራሱ ቃል አድርጎ ማውራማት plagiarism ማለት cheating ደግሞ መኮረጅ ነው ደግሞ የሰነደ ኮፒ ማለት ነው። ያው bullying ደግሞ መንቀፍ ወይ ደግሞ መድሎ መፍጠር ነው። ሀሳብ ተቀሌ ነው the change of human identity from real life to artificial or imaginary life is called a second hand living, be social dishonest, C
ሲ ሶሻል አሊኔሽን አንትረስኩልነስ ይላል። መልሳችን የሚሆነው የ23ኛው ምንድን ነው? ይሄ ነው። the change of human identity from real to artificial or imaginary life ይላል። አንድ ሰው ከእውነተኛ ዓለም ተለይቶ የራሱን ነው ሲፈጥር ወይ ደግሞ በምንድን ነው የሚፈጥረው? በዲጂታል ቴክኖሎጂ። ይሄ ሲፈጥር የሚባል ሰከንድ አንደርስታንዲንግ ይባላል። እውነቱን ለመናገር አብዛኞቻችን የራሳችን የሆነ ሌላ የሆነ ገጽታ አለን ዲጂታል ቴክኖሎጂ በምንጠቀምበት ሰዓት እና ይሄን ነገር ያመጣል ነው እያለ ወይ ደግሞ ሰከንድ አንደርስታንዲንግ ይሆናሉ እያለ ያለው ማለት። Highlighting from the following is one is not the negative impact of digital technology on citizen emotional, A second-hand living, B depression and anxiety, self-conception and D isolation. ያው ለሀራተኛ የሚሆነው መልሳችን ምንድነው? self conception ነው። ይሄ ምንድነው? from the following not negative impact ያልሆነው ነው ያለው። self conception ማለት ራሳችንን እንድንረዳ ያደርጋል ወይ ደግሞ ራሳችንን እንድናገናዝብ ያደርጋል ያለው። ያው መልሳችን ነው self conception ይላል። እነዚህን አስረድቻችኋለሁ። እዚህ ጋር ዲስተርም ምንድነው? isolation ነው። isolation ማለት አንድ ሰው ዲጂታል ሚዲያ በሚጠቀምበት ሰዓት ከሌላ ሰው ይርቃል። ለምሳሌ ቤት ውስጥ ሊሆን ይችላል፣ ከቤተሰቦች ጋር ተቀምጠው ሊሆን ይችላል። አንድ ሰው ስልኩን ያዘ ማለት ምን ማለት ነው? ስልኩ ላይ ፎከስ ስለሚያደርግ ከነዛ ሰዎች ወይም ከቤተሰቦቹ የመለየት ወይም የመገለል ስሜት እንዲሰማው ያደርጋል ነው አይሶሌሽን ማለት ነው። ለአራተኛ ጥያቄ በአጠቃላይ self conception ማለት ነው። አምስተኛ people with higher social media use are more likely to feel socially isolated than who do not use social media often ይላል። ያው ይሄ ምንድነው የሚባለው? አይሶሌሽን ነው። አምስተኛው አሁን የነገርኳችሁ ማለት ነው። people with higher social media ይላል ወይ ደግሞ አንድ ሰው ብዙ የሚጠቀም ከሆነ ወይ ደግሞ ከመጠን በላይ ሶሻል ሚዲያ በዚህ ጥቅም አለው ራሱ የሆነ ግን ደግሞ ሞር ወይ ደግሞ ሃየር ወይ ደግሞ ከሚገባው ከመጠኑ በላይ ሲጠቀመው ሶሻሊ አይሶሌትድ ወይ ደግሞ የተገለለ ይመስለዋል። ይህ የምንድን ነው ወይ ደግሞ የምን ኢምፓክት ነው ወይ ደግሞ የትኛው አይነት ወይ ደግሞ ታይፕ ነው ከተባለ ምንድነው አይሶሌሽን የምንለው። ሀያስተኛው which one is the negative impact of digital technology on citizen related to ethical values ይላል። A eroding privacy, B roast liability, C job insecurity, D second living ይላል። ያው ለሀያስተኛው መልሳችን ነው ይሄ ነው። ቀላል ናቸው ጥያቄዎቹ። which one is the negative impact of digital technology on citizen related to ethical values ይላል። ከምን ጋር በተቆራኘ መልኩ አለ? ከኢቲካል ቫልዩ ጋር በተቆራኘ መልኩ ኔጌቲቭ ኢምፓክቱ የዲጂታል ቴክኖሎጂ ሊሆን ይችላል ነው ያለው። ምንድነው? ኤሮዲንግ ፕራይቬሲ ነው ወይ ደግሞ የሰውን ግላዊ መረጃ መጣስ። ለምሳሌ ሃከሮች አሁን የሰውን መረጃ ሃክ ሲያደርጉ ምን ይባላል? ኤሮዲንግ ፕራይቬሲ ወይ ደግሞ የሰው መረጃ ጥሰው ገብተዋል ማለት ነው። በሀያስተኛው መልሳችን ይሆናል ኤሮዲንግ ፕራይቬሲ ይሆናል ማለት ነው። እዚህ ጋር ያው ኤሮርስ ላይብሬሪ ለምን አልሆነም ልትሉኝ ትችላላችሁ። ላይብሬሪ ማለት ነው ነፃነት ማለት ነው። እዚህ የተጠየቀው ሪሌሽንስ ኢቲካል ቫልዩ ስላለ መልሳችን ኤሮርስ ላይብሬሪ የሆነ ሲጆፕ ኢንሴኩሪቲ አይሆንም፣ ክሪቲካል ቫልዩ ጋር ይገናኝ። ሰከንዳሪ ሊቪንግ ክሪቲካል ቫልዩ ጋር አይገናኝ። ክሪቲካል ቫልዩ ጋር የሚያገናኙ ነገር ወይ ደግሞ አኮርዲንግ ቱ ዘ ስቴትመንት ሞር ፖሲብል የሚሆነው አንሳ የትኛው ነው ማለት ነው? ኤሮዲንግ ፕራይቬሲ ነው ማለት ነው። 27ኛው which of the following is leading unethical practice in the use of computer ይላል። A digital media piracy, B revenge sex, C identity theft, D cyber security ይላል። መልሳችን ነው ለ27ኛው A digital media piracy። በዚህ what the meaning of piracy? piracy ማለት ወንበዴ ወይ ደግሞ ወንበዴና ማለት ነው እና unethical practice in the use of computer ማለት ወይ ደግሞ የሰውን ሀሳብ የሚሰርቁ ከሆነ መረጃ የሚሰርቁ ከሆነ ወይ የተጻፈ ነገር ፊልም ሊሆን ይችላል የተለያዩ ነገር የሚሰርቁ ከሆነ እነዚህ ምን ይባላል? ዲጂታል ሚዲያ ፓይሬሲ። ምንም በመጠቀም ይላል ዩዝ ኦፍ ኮምፒውተር አንድ ኮምፒውተር በመጠቀም ልክ እንደ ሃከሮች ሊሆን ይችላል እነዚህን በየሰውን መረጃ የሚዘርፉ ወይ ደግሞ የሚሰርቁ ከሆነ አንኢቲካል ፕራክቲስ እያከናወኑ ነው። አንኢቲካል ፕራክቲስ ደግሞ ሞር የሚጠቀው ወደ ምንድን ነው? ወደ እዚህ ነው ማለት ነው። 28ኛ which is the term for unethical rules of conduct for communicating online or peripherals as net manner ይላል። net manner ይላል። A digital law, B cyber safety, C netkit, D digital footprint ይላል። ያው የ28ኛ የሚሆነው መልሳችን ምንድን ነው? C netkit ነው። የሴት ማለት
አንሪትን ሩል ነው ሩል ነው ኮንዳክት ፎር ኮሚኒኬሽን ኦንላይን ወይ ደግሞ ሰዎች ኦንላይን ላይ በሚያወሩበት ሰዓት ላይ ያለ ሩል ወይ ደግሞ ኮንዳክት ነው። ይሄ ምን ይባላል? ቀላል ነው። which ethical principle is primarily violated when a person copies and pastes a substantial portion of a website article into their school assignment without giving credit to the original author. If privacy, digital access, self-accountability, the intellectual property or copyright. Now, the hashtag take a message in your own. intellectual property copyright ደግሞ ተማሪዎች አሳይመንት የሰሩት ከምንድን ነው? ከኢንተርኔት ላይ ነው። ኢንተርኔት ውስጥ ደግሞ ለአውተሩ ክሬዲት ወይ ደግሞ የሚገባው ነገር አልሰጡትም። ይሄ የሚባል intellectual property copyright ለዛ ሰው ደግሞ ያ ነገር ሀሳቡ ላመነጨው ሰው ደግሞ ለባለቤቱ የሚገባውን ነገር ወይ ደግሞ ያለሱ ፍቃድ የሆነ ነገር ካደረገ intellectual property copyright እንደጣስ ይቀላል። 30 What the concept refers to the gap between those who have access to digital technology and the internet, those who don't. በሚጠቀሙ ወይም ዲጂታል ቴክኖሎጂ ዲቲን እንለዋለን። ዲቲን በሚጠቀሙና በማይጠቀሙ ሰዎች መካከል ያለው ክፍተት ምን ይባላል? ወይ ደግሞ ኮንሰፕት ምን ይባላል ነው? ዲጂታል ኢሚግሬሽን፣ ዲጂታል ዲቫይድ፣ ዲጂታል ኮንቨርጀንስ፣ ዲጂታል ሶቨርኒቲ። በእርሳችን የሚሆነው ለ30ኛው ምንድነው? ቢ ነው። ዲጂታል ዲቫይድ ይባላል። ይሄ according to the word divide ማለት ምን ማለት ነው? መከፋፈል አይደለ? possible የሚሆን ነው ማለት ነው። ለሰራተኛው ጥያቄ 31ኛ provides from password being caution about sharing personal information and recognize phishing attempts are all examples of practicing good digital law, digital access, cyber security or digital safety, digital rights. ያል መርሳችን ነው። ለ31ኛው ምንድነው? ነው ሳይበር ሴኩሪቲ ይባላል። ደግሞ ዲጂታል ሴፍቲ ሞር ዲጂታል ሴፍቲ የሚለው ቃል ይገልጿል። እሱም ፓስወርድ ወይ ደግሞ መጠንቀቅ ምናምን ዝም ብሎ ኢንፎርሜሽን ሼር ከማድረግና ራሳችን ማኔጅ ምናደርገውን ዲጂታል ሴፍቲ ወይ ሳይበር ሴኩሪቲ ነው ማለት። 32ኛ ጥያቄ what the primary purpose of digital rights in the context of digital citizenship ይላል። A to define the penalty for cybercrime, B to ensure everyone has the same quality of internet service, C to protect some basic human rights such as freedom of expression and privacy in the digital world, D to regulate the cost of digital devices. ከሁለተኛ መልሳችን ነው C ነው። The primary purpose of digital rights in the context of digital citizenship ይላል። Under the consideration of digital citizenship ወይ ደግሞ digital citizenship መሰረት ባረገ መልኩ ይሄ የዲጂታል ራይት ፐርፐዝ ምን ሊሆን ይችላል? ደግሞ ቀዳሚው ፐርፐዝ ምን ሊሆን ይችላል ነው? See to protect a citizen basic human rights such as freedom of expression, ሀሳብን በነፃነት የመግለጽ መብት፣ ፕራይቬሲ የመረጃ መጠበቅ መብት፣ ኢንዲቪጁዋል ወርልድ ይላል። ሲሆናል ማስመሰልች 33ኛ ጥያቄ which of the following is an example of harmful or illegal online activities that responsible digital citizens should actively avoid? A. Sharing educational resources with a study group. B. Downloading copyright music without permission or piracy. C. Communicating with a teacher via email. D. Using search engine to research a historical event. 33ኛ መሳች ነው ምንድነው? B. An example of harmful or illegal that online activity ነው። ሊሆን ይችላል ምንድነው ነው? ሌሎቹ ያው ፖዚቲቭ ደግሞ like benefit ናቸው። sharing educational resource, communicating with teacher via email, using search engine to research of a historical event. 34ኛ digital citizenship goes beyond simply using the technology safely and ethically. Which of the following best describe the social and cultural components of being responsible digital citizen? A. Knowing how to code basic websites. B. Using digital tools to engage in political discussion and advocate for social cause. C. Being able to repair a broken computer or smartphone. D. Strictly following all terms of service agreement without creation. ለሰላሳ አራተኛው መልሳችን የሚሆነው ምንድነው? ቢ ነው።
using digital tools to engage in political education and advocate for social cause ይላል 32ኛ ቢ possible answer ይላል 35ኛ የሳይበር criminals send an email that happens to be from any bank asking you to click and then verify your account. This is immediately to offer suspension. This type of fraudulent communication is going to steal sensitive information like password and credit card number is called. That phishing bar actually ተመራጭቷል ባለፈው አመት አንድ ሰው ደግሞ የሆነ ነገር ከሌጂቲሜት ባንክ ወይ ደግሞ ህጋዊ ከሆነ ባንክ ኔም ብሎ ሊንክ ሲልክላችሁና እንድገቡ ሲጠይቃችሁ ደግሞ ወደዛ ሊንክ እንድገቡና መረጃችሁ ደግሞ የተበደረ ምንጭ ሲሰርቃችሁ ምን ይባላል ማለት ነው ፊሽንግ ይባላል ይሄን ሲስተም ሃኪንግ ሲስተም ነው ሶ ይሄና እና የዛሬዎቹን ጥያቄዎች ጨርሰናል ማለት ነው እንደዚህ አይነት ቪዲዮዎች እንዲደርሳችሁ ከፈለጋችሁ ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ የተለያዩ ጥያቄዎች ካላችሁ ወይ ደግሞ ቪዲዮውን እንዳስተካክሉ ሀሳብ ካላችሁ ቪዲዮ ላይ ኮሜንት ላይ ማስቀመጥ ትችላላችሁ የዛሬውን በዚህ ጨርሰናል በሚቀጥለው የሰን እንገናኛለን ማለት ነው አመሰግናለሁ